ሰላም ተማሪዎች፣ ዛሬ ደግሞ የ9ኛ ክፍል ሂስትሪ ምዕራፍ 2ን አብረን ከአጥኑ ጋር እናጥና። ዘመናዊ ሀገራት ከመመስረታቸው ከረጅም ጊዜ በፊት በመላው የአፍሪካ አህጉር ውስጥ በሚገኙ ታላላቅ ወንዞች ዳርቻ ሀያል ስልጣኔዎች ተነሱ። በዚህ ጉዞ ሁለቱን ጥንታዊና ወሳኝ ስልጣኔዎችን እንቃኛለን። እነሱም ጥንታዊ ግብጽና የኩሽ መንግስት ተብሎ የሚጠራው ኑቢያን ናቸው። ሁለቱም ስልጣኔዎች ያደጉት በዓለም ላይ ካሉ ረጃጅም ወንዞች አንዱ በሆነው በአባይ ወይም በናይል ወንዝ ዳርቻ ነው። ናይል ከውሃ በላይ ነበረ፣ ህይወት ነበር። በየዓመቱ ወንዙ ይሞላና ለም ጥቁር አፈር ትቶ ያልፋል። ደለል በመባል የሚታወቀው ይህ አፈር መሬቱን ለእርሻ ተስማሚ ያደረገው። በዚህ ምክንያት ግብጽና ኑቢያ ምግብ ማምረት፣ ብዙ የህዝብ ቁጥር መደገፍና ጠንካራ መንግስታትን መገንባት ቻሉ። ጥንታዊ ግብጽ በ3000 ዓመተ ዓለም አካባቢ ተጀመረ። በሂደትም ግብፃውያን በታሪክ ከተመዘገቡ ስኬታማ ስልጣኔዎች አንዱን ገነቡ። የዓለማቸው ማዕከል የሆነው የግብጽ ገዢ ፈርዖን ነበረ። ግብፃዊ ፈርዖን ንጉስም በሰው አምሳልም የተገለጠ አምላክም እንደሆነ ያምኑ ነበረ። ስራው ስርዓትን ማስጠበቅ፣ ህዝቡን መከላከልና ሀገሪቱን በብልጽግና ማቆየት ነበረ። ቪዚየር በተባሉ ባለስልጣናት ይደገፍም ነበረ። እነሱም ግብር ይሰበስቡና መሬት ያስተዳድሩ፣ እንደ ዳኛም ያገለግሉ ነበረ። የግብጽ ህዝብ የሚኖረው ልክ እንደ ፒራሚድ በተቀረጸ የማህበራዊ ስርዓት ነበረ። ጫፍ ላይ ፈርዖን አለ። ከሱ በታች ካህናት፣ መኳንንትና የመንግስት ባለስልጣናት ይገኛሉ። ከነሱ በታች ደግሞ ወታደሮች፣ ጸሐፍት፣ ነጋዴዎችና የእደ ጥበብ ባለሙያዎች ነበሩ። ከሁሉም በታች የህዝቡን አብዛኛውን ድርሻ የያዙት ገበሬዎችና በድሮ አጠራሩ ደግሞ ባሪያዎች የሚባሉት ነበሩ። ስልጣኔው እንዲቀጥል እያንዳንዱ ቡድን የራሱ ሚና ነበረው። ገበሬዎች መሬቱን በመስኖ ያለማሉ፣ ቦዮችን ይገነባሉ፣ ምግብ ያመርታሉ። የእደ ጥበብ ባለሙያዎች ደግሞ መሳሪያዎችንና እቃዎችን ይፈጥሩ ነበር። ጸሐፍት ታሪክንና የመንግስት መዝገቦችን ይይዛሉ። ሁሉም ተባብረው ለ1000 ዓመታት የዘለቀ ማህበረሰብን ገንብተዋል። ሃይማኖት የግብፃውያን የህይወታቸው ዋና ማዕከል ነበር። ግብፃውያን በተፈጥሮና በሰው ህይወት የተለያዩ ክፍሎች ላይ ኃላፊነት በወሰዱ በርካታ አማልክት ያምኑ ነበር። እንዲሁም ከሞት በኋላ ህይወት አለ ብለው ስለሚያምኑ ለቀጣዩ ዓለም ለመዘጋጀት ሙሚፊኬሽን የተባለ ጥንቃቄ የተሞላበት አስክሬንን ያለመበስበስ እና የመጠበቅ ሂደት ይጠቀሙ ነበር። ይህ ሂደት በጥንታዊ ሕክምና ዘርፍ ለእድገት በር ከፍቷል። ገዢዎቻቸው ለቀጣዩ ህይወት ተገቢ መቃብር እንደሚያስፈልጋቸው ስለሚያምኑ ግብፃውያን ግዙፍ ግንባታቸውን ገነቡ። ከነዚህም ውስጥ በጣም ታዋቂዎቹ ፒራሚዶች ናቸው። እነዚህ የድንጋይ ሐውልቶች የግብፅን ኃይል፣ የምህንድስና ጥበብና እምነት በማሳየት ዛሬም ድረስ ቆመዋል። በግብፅ ውስጥ ያሉት 3ቱ በጣም ታዋቂ ፒራሚዶች የኩፋ ታላቁ ፒራሚድ፣ የካፍሪ ፒራሚድ እና የሜንካዌር ፒራሚድ ናቸው። ግብፃውያን የራሳቸው የሆነ የጽሑፍ ስርዓት አላቸው። እንዲህ ያለ ትልቅ ስልጣኔ ለመደገፍ ግብፃውያን የመጻፊያ መንገድ ያስፈልጋቸው ነበረ። በ3000 ዓመተ ዓለም አካባቢ ምስሎችንና ምልክቶችን የሚጠቀም ሂሮግሊፊክስ የተባለ የጽሑፍ ስርዓት አዳበሩ። የሚጽፉትም በአባይ ወንዝ ዳርቻ ከሚበቅሉ ተክሎች በሚሰራና ወረቀትን በሚመስል ፓፒረስ በተባለ ቁስ ላይ ነበረ። ጽሑፍ መኖሩ ግብፃውያን ስለ ግብር፣ ህግ፣ ንግድና ስለ ገዢዎቻቸው ታሪክ መዝግበው እንዲይዙ አስችሏቸዋል። በእነዚህ ጽሑፎች አማካኝነት ዛሬ ድረስ ስለ ስኬቶቻቸው መማር እንችላለን። ኑቢያ ወይም የኩሽ መንግስት የሚባለውን ስልጣኔ አብረን እንይ። ከግብጽ በስተደቡብ በኩል ሌላ ሀያል ስልጣኔ አደገ። ይህ ኑቢያ ወይም የኩሽ መንግስት በመባል ይታወቅ ነበረ። ኑቢያ ከ2000 ዓመተ ዓለም ጀምሮ የነበረ ሲሆን እስከ 350 ዓመተ ምህረት ወይም ኤዲ ድረስ ቀጥሏል። እንደ ግብጽ ሁሉ ኑቢያም ለእርሻ በናይል ወንዝ ላይ ትመካ ነበረ። ኑቢያውያን ሰብል ያመርቱ ነበር፣ እንስሳት ያረባሉ፣ ከሌሎች ማህበረሰቦችም ጋር ይነግዱ ነበር። መሬታቸው በማዕድናትና በተለይ ደግሞ በወርቅ የበለጸገ ነበረ። ይህም ኑቢያን በቀጠናው ንግድ ውስጥ ተፈላጊ እንድትሆን አድርጓታል። የኑቢያ የአገዛዝ ስርዓት ልክ እንደ ግብጽ ፈርዖኖች ሁሉ መለኮታዊና ሀያል ተደርገው በሚቆጠሩ ንግስቶችና ንጉሶች ይመራ ነበረ። ለዘመናት ግብጽና ኑቢያ እርስ በራሳቸው ተጽዕኖ ይፈጣጠራሉ። አንዳንዴ ግብጽ ኑቢያን ትቆጣጠር ነበር፣ በሌላ ጊዜ ደግሞ ኑቢያ ግብጽን ወራ ለመያዝ የሚያስችል አቅም ትገነባ ነበር። በ8ኛው ክፍለ ዘመን የኑቢያ ንጉሶች ግብጽን ገዝተው ነበር። ታሪክ ጸሐፊዎች ይህንን ምን ይሉታል? የኩሽ ስርወ መንግስት ወይም ኩሺት ዳይነስቲ ብለው ይጠሩታል። የኑቢያ ትልቁ ስኬት የሜርዌ ከተማ ነች። በዛን ሰዓት ሜርዌ ለብረት ምርት ዋና ማዕከል ነበረች። የኑቢያ የእደ ጥበብ ባለሙያዎች ከብረት፣ ከወርቅ፣
ከብርና ከመዳብ መሳሪያዎችን፣ የጦር መሳሪያዎችንና ውብ ቁሶችን ያመርቱ ነበረ። የብረት ኢንዱስትሪያቸው በጥንታዊ ዓለም እጅግ ዘመናዊ ከሆኑ አንዱ ነበረ። ይህ ቴክኖሎጂ ኑቢያ ኃያልና ሀብታም ሆና እንድትታይ ያደርጓታል። ኑቢያ እንደ ስልጣኔና እንደ እድገቷ ሁሉ የተለያዩ ፈተናዎች ገጥመዋት ነበር። የንግድ መስመሮች ተቀያየሩ፣ የሀብት ምንጮች ተዳከሙ፣ አዳዲስ ኃይሎች ተነሱ። በ350 ዓመተ ምህረት አካባቢ ከሰሜን ኢትዮጵያ የተነሳው የአክሱም መንግስት ኑቢያን ወረረ። ከአክሱም ታላላቅ ገዢዎች አንዱ የሆነው ንጉስ ኢዛና ሜርዌይን በማሸነፍ ለኩሽ መንግስት ፍጻሜ ምክንያት ሆኗል። ይህ ወቅት በሌላ በኩል ወሳኝ ነው፣ ምክንያቱም ንጉስ ኢዛና ክርስትናን የአክሱም ብሔራዊ ሃይማኖት ስላደረገው ማለት ነው። ይህም የቀጠናው የወደፊት ባህል በመቅረጽ ረገድ ሚና ነበረው። ግብጽና ኑቢያ በመጨረሻ ቢዳከሙም ለሰው ልጅ ታሪክ ያበረከቱት አስተዋጽኦ ግን እንደጠነከረ ቀጥሏል። ግብጽ ለዓለም በጽሁፍ፣ በስነ ህንፃ፣ በስነ ጥበብና በመንግስት አስተዳደር ታላላቅ ስኬቶችን አውርሳለች። ኑቢያ ደግሞ የብረት ቴክኖሎጂ፣ የረጅም ርቀት ንግድና የንግስና ኃይልን አሻራ ቆይታልናለች። እነዚህ ስልጣኔዎች ዘመናዊ ጊዜ ከመምጣቱ ከረጅም ጊዜ በፊት አፍሪካ የፈጠራ፣ የጥበብና የመሪነት ማዕከል እንደነበረች ለዓለም አሳይተዋል። በመጨረሻም የግብጽና የኑቢያን ስልጣኔዎች ስታጠኑ የአፍሪካ ታሪክ ጥልቅ፣ ውስብስብና በታላቅነት የተሞላ መሆኑን አስታውሱ። ግብጽና ኑቢያ ሀያል ሀሳቦች፣ ጠንካራ ማህበረሰቦችና አስደናቂ ስኬቶች በአፍሪካ አፈር ላይ እንደተወለዱ ያስታውሱናል። እንግዲህ ተማሪዎች እስካሁን የተነጋገርነው ግልጽ እንደነበር እርግጠኞች ነን። ለበለጠ መረጃ አጥኖ.ኦርግ ብላችሁ ቼክ አድርጉን። ቻው።